ያሉት እንዴት ነህ? አማን ነው ሰላም አለን። እሺ አንድ ማስተርስ እንዳለው ጋዜጠኛ ይህን ቤት እንዴት ተገልጸዋል? በጣም ከባድ ጥያቄ ነው። ያው ቦናንዛ ብየዋል። በጣም እጅግ በጣም ላይን የሚስብ ማራኪ አትውጡ የሚል ቤት እንደሆነ መመስከር እችላለሁ። ሁሉ ነገር አስተማማኝ ነው። ፐርፌክት ነው። ብራንድ የሆነ ሪል ስቴት ነው። ሰላም ዳንኤል እባላለሁ። አዲስ ላይፍ ሪል ስቴት የሽያጭ አማካሪ ነኝ። ይህ የምታዩቸው ቤቶች 100% ያለቁ ባለ 3 መኝታ እና 286 ካሬ ነው። እንደምታዩት ሁሉ ነገር አልቀዋል። ኦልሬዲ ራሱ ወደ አፍሪካ ህብረት ቪው የአፍሪካ ህብረት አለ። በዚህ ጋር ደግሞ ኢጋድ የሚባል መስሪያ ቤት አለ እና እንደምታዩት የራሱን የቻለ 2 የሰው እና 1 የዕቃ ሊፍት አለው። ከስም ድሮ አለው። አውቶማቲክ ጄኔሬተር አለው። ይሄን ይመስላል እና ጀስት ለመኖሪያ ብቻ ሳይሆን ለኢንቨስትመንት ተመራጭ ቦታችን እና የኛው ኦቶፊጅን ነው። እዚህ ጋር የፍሪጅ ማስቀመጫ ሲቀጥል ይሄኛው ስቶር ነው። ስቶራችን ነው። ኦኬ ይሄኛው የሰራተኛ መኝታ እሷ ሰራተኛ ራሷ መታጠቢያ ቤት አላት። ለራሷ ያለ መጸዳጃ ቤት ያለው ነው። ራሱን የቻለ ነው ማለት ነው። ይሄኛው ላውንደሪ ማሽን ማስቀመጫ ነው። ላውንደሪ ማሽን አለ። ራሱን የቻለ ቦይለር አለ። ወደዚህ ደግሞ ሲመጡ ይሄኛው አንድ የልጆች መኝታ ቤት ነው። እንደምታዩት የራሱ የቻለ ሳጥን የተገጠመለት ነው። የልጆች መኝታ የራሱ የተገጠመለት። ይሄኛው ሁለተኛ መኝታ ቤት ነው የልጆች። እንደምታዩት የጋራ መታጠቢያ ቤት አለው ለመኝታ ቤቶቹ። ይሄኛው ማስተር ቤድሩም ዋናው መኝታ ቤት ነው። ራሱን የቻለ እና የጽዳት ቤት ያለው ነው። ቪው በጣም ነው የሚያምረው። ቪው እንደምታዩት በጣም ነው የሚያምረው ቪው። ወይ መሪ ኧረ እባክሽ እስቲ ቆይ እነግረዋለሽ። እሺ ሁሉ ነገር የተገጠመለት ነው። ጀስት ለኪራይም ለመኖሪያም የሚሆኑ ስንት ነው አሁን ኪራይ? ሽያጭ 240 ሺህ በካሬ እስከ ስንት ይደርሳል? ይህን እንግዲህ ብራንድ የሆነ ሪል ስቴት ለማግኘት በ0987414243 ላይ እየደወላችሁ ከአፍሪካ ህብረት ፊት ለፊት የሚገኘው ቢሮአችን መታችሁ እንዲሁም ከቫቲካን ኤምባሲ ጀርባ በሚገኘው ሳይታችን የፈለጋችሁትን ቤት መርጣችሁ መውሰድ ትችላላችሁ። እናመሰግናለን አሉት። እኔም አመሰግናለሁ።